ሰላም ሰላም ለሁላችሁም። አዲስ ለአሞራ ሰማይ የራሴን ቻናል አዲስ ገቢዎች ካላችሁ ሰብስክራይብ እና ሼር ላይክ በማድረግ የዚህን የዩቲዩብ አካውንት ፋሚሊ ለመሆን ሰብስክራይብ ያድርጉና ዛሬ ለሁሉም ሰው መልስ ለመስጠት እና ስለ ሶሻል ሚዲያ ያለው ሁሉም በሚወራም ለሁሉም የሚገባ መልስ ለመስጠት ነው የመጣሁት። እና ይሄ የራሴ አካውንት ስለሆነ ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እና ይሄ መልስ ደግሞ መጀመሪያ በአማርኛ በትግርኛ ደግሞ ለሚመለከታቸው በትግርኛ ለማስተላለፍ ነው ዛሬ የመጣሁት ማለት ነው። እና ሰላም እንደሆናችሁ ተስፋ አደርጋለሁ። ለሁላችሁም ከኛ ጋር በሰላም ቆዩ። መጀመሪያ ይሄ መልስ ለአንተ ነው፣ ለዮናስ። ጠዋት ትግራዋይ ቀን አማራ ማታ ደግሞ ኦሮሞ ለምትቀየረው ሰውዬ ይሄ ላንተ ነውና ለሌሎቻችሁም አንዳንድ አሮጊቶች አላችሁ፣ የዩቲዩብ ስብሰባዎች፣ የዩቲዩብ አሮጊቶች ማለት ነው። ምን አለውላችሁ ነው ዮናስ ላንተ አንድ 3-4 ነጥብ ማንሳት እፈልጋለሁ። አንደኛ ነገር ይሄ ልጅ የህወሓት ተላላኪ ነው፣ ህወሓት ያሳደገችው ነው፣ ፖለቲከኛ ነው፣ ላይክ ዘረኛ ነው ምናምን እያልክ ነው ያለው እና የህወሓት ደጋፊ ምናምን ብዙ ወሬዎችን እየሰማሁ ነው። አንደኛ ነገር እኔ ህወሓት ደገፍኳትና ደገፍኳት ምንም የሚጠቅማት ነገር የለም፣ የሚጎዳትን ነገር የለም። ምክንያቱም እንደ አንድ ተራ ዜጋ ስለሆንኩኝ ማለት ነው። ሁለተኛ ደግሞ በዘርነት ያደገው ስትል ዘር የሌለው የለም። ኢቭን የምንበላው ለራሱ ኢቭን ሁሉ ነገሮችን ዘር አላቸው። ያለ ዘር የተፈጠረ የለም፣ ያለ ዘርም የሚኖርም የለም። ሁሉ ዘር አለው እና ከዛ ደግሞ ወሬውን ወደ ሌላ ነገር እያሰራጨው ነው። ኢቭን ከቤተሰቦች አልፈክ ወደ ሀገር፣ ወደ ክልል፣ ወደ ህዝብ፣ ወደ ማንነት እየገባ ስለሆነ ለህዝብ እየተሳደብክ ስለሆነ ስለዚህ ነገር እኔ ምንም ነገር መልስ መስጠት አልፈልግም። ስለዚህ የፖለቲካውን ነገሮች ስለ ሀገር ምናምን እየሄድክበት ያለውን እሱ ራሳቸው ፖለቲካ የሚያውቁ ሰዎችን የፖለቲካ ሰዎች ራሳቸው ይመልሱልሃል። ኦኬ፣ ግን እኔ ፖለቲከኛ አይደለሁም። እንደማንንም ትግራዋይ ሀገሬን ወዳድ ነኝ፣ ህዝቤን ወዳድ ነኝ፣ መንግስቴንም ወዳለሁ፣ ሰራዊቴንም ወዳለሁ። እንደማንኛውም ሰው ደግሞ የሀገሬን ባንዲራ ይዤ እጨፍራለሁ፣ በሀገሬን ባንዲራ ይዤ እገባለሁ። በሀገሬም አላፍርም፣ በህዝብም አላፍርም፣ በመንግስቴም አላፍርም። እና ይህንን ግልጽ እንዲሆንልህ ተስፋ አደርጋለሁና ሌላውን ቁልቋልህን ብላ ለወረቀት ብለን የቀረብካት ወረቀት አለኝ፣ ባይተወይ ወረቀት አለኝ፣ ገባ ከየትኛውም ሀገር መግባት ትችላለሁ፣ ያለ አሜሪካ ምናምን ማለት ነው። እኔ ደግሞ አሜሪካ ሄደ የመኖር ፍላጎት የለኝም። ምክንያቱም ከአሜሪካ የሚበልጥ ሀገር ነው ያለሁት በሁሉም ነገር ማለት ነው። ሰው አሜሪካ መሄድ አልፈልግም እንጂ በሄድ ቢፈልግ ኖሮ 7 ዘሬ እዛ ነው መሄድ ይችላለሁ። ማንንም የሚከለክለኝ የለም። አጎቶቼ አክስቶቼ ብዙ አሉ እዛ። እንደ ሰው እንደማንም ሰው መሄድ ቢፈልግ ማለት ነው። ሰው ግን አልፈልግም ነው። ፈረንሳይ ነው የሚኖረው ያልኩት፣ ፈረንሳይ አይደለም የሚኖረው፣ ገባ? ፈረንሳይ አይደለም የሚኖርበት ሀገር እና ለወረቀት ምናምን ያልኩት እንድታስብበት ፈልጌ ነውና እንዲገባ ለወረቀት ብዬ ለማንም ሰው አልቀርብም፣ ለማንም ሰውም አድርገ እና ደግሞ የአሜሪካ የመኖር ሀሳብም የለኝም፣ ምኞትም የለኝም፣ ልኖርም አልፈልግም። ግልጽ ሆነልህ ቡቱታ? ኦኬ። አንድ ደግሞ ሽማግሌው አለክ ዩቲዩብ ላይ በቃ 200,000 ሰብስክራይብ ስላለክ ምናምን ባይደው ሁሉ ቪዲዮዎች አይቼዋለሁ እና በጣም ቫይራል እየሞተ ነበር ያንተ ቪዲዮዎች፣ ዩቲዩብ ያሉትም ቲክታክ ያሉትንም ለራስ ማለት ነው። በጣም እየሞተ ስለነበር ቫይራል በቃ ይሄን ልጅን በምን ተጠቅመን ለምን ወደ ዘር ነው የቀየርከው? ሙሉ በሙሉ ምንም አይነት ሀሳብ አልነበረም። እናቱ እንደዚህ እኔ ለማንንም ሰው ተሳድቤ አላውቅም። እናትን እንደዚህ ቢንዳም ተሳድቤ አላውቅም። ማንም ሊያመጣልኝ አይችልም ሶሻል ሚዲያ ላይ ገባክ? ለምን በጆሮ ይዛችሁ አታጫውትም? ለምን እና በጥፊ አትሉትም? አባት እንደዚህ ወንድም ምናምን ላይ ኦኬ ሞክረው። ትልቅ አይደለ እንደ አንተ ሼባ አይደለ? ትልቅ ሰውዬ ነው።
በመቁረቢያ ጊዜም የልጅ ልጅ ጋር እየተሳደብክ ያለው እየተሳደብ እየተራገጥክ ያለው ለምን አንተ አትሞክረው? ወንድ አይደለ እንደ ሞክረው። መጥተህ በጆሮን ይዘህ ለማጮህ ሞክር። የዛን ጊዜ አንተ ነው ወንዱ እኔ ነኝ ወንዱ እንተያያለን። እንዳንተ በፉከራ የሚሄድ ሳይሆን በህግና በስርዓት የሚሄድ ልጅ ነው። እንደማንም የአንተ ዝባዝንጊ የማንም ሰውን ህይወትን ለመበጥበጥ ለዩቱብ ብር መግኛ ብዬ የማንም ሰው ህይወትን አልበጥበጥ ገባ። ለዩቱብ ለቲክታክ መሸቀያ ብዬ የማንም ህይወት ላይ አልገባም። የማንም ህይወትን አልመሰቃቀልም። ማንም ሰው ያልነካኝ ደግሞ አልነካም። ከነካኝ አጥረግርጋለሁ። ለምን እድሜ አባቴ እኩያ አትሆንም? ለምን የአያቴ እኩያ አትሆንም? ከብረህ ስትኖር እንደ ሰው ትከበራለህ። ካጠፋ አጥፍተሃል። በቃ ሌላ ምንም ወር የለም። ሁለተኛ ደግሞ አንተም እንደገና ለወረቀት ብሎን የቀረባት ምናምን እያልክ ነበር። ለማንም ሰው ላስረዳ ግዴታ የለብኝም። ለማንም ሰው ስለወረቀት ብዬ አልቀርብም። ከማንም በላይ የሚበልጥ ወረቀት አለኝ የምኖርበት ሀገር ማለት ነው። ኦፍኮርስ ዩሮፕ ነው የምኖረው፣ ወረቀትም አለኝ። ኦኬ እና ለአንተ ላይክ በጦርነት ነው ብሮ የጡረታ ገንዘብ በምትበላበት ጊዜ በጣሪ ሆይ ይቅር በለኝ ብለህ ንስሓ የምትገባበት ጊዜ ነው ከልጅ ልጆች ጋር እየተሳደብክ ያለው። አንተ በጣም ሼባ ነህ። ገብቼ በጣም ነው የገረመኝ። ከአንተ የማልጠብቀው ነገር ነው የነበረው እና ከዛ ደግሞ እስኪ ኦኬ ሰውዬ ደህና ነው ምናምን አንዳንድ ምክሮችን ለመቀበል ልሞክር ፈልጌ ነበር። ምክንያቱም ሳይክ ምናምን ትልቅ ሰውዬ ነው ቢያንስ ለመስማት ሞክራለሁ ምናምን ብዬ ዝም ብዬ መልስ አልሰጥም ብዬ ነበርና ቲክታክ ውስጥ ስገባ ልጁን አሳበድ ነው አጨለል ነው ምናምን አይደለም። በዚህ ሶሻል ሚዲያ ያለው ግርግር ምናምን ኢቭን አገር ቤት የነበረውን ይጥፋ ይዘመት ይገደል በሚባልበት ሰዓት መሬት እንደ የሽንት ቤት ጉድጓድ በጠበበችን ጊዜ የዛን ጊዜ ለራሱ እንደዚህ ምንም አላበድኩም፣ አልተጨነቅኩም። ገባ ሙሉ ኮንፊደንስ አለኝና ሙሉ ተማማኝነት ስላለኝ በማንም ሰውም ወደ ስትረስ ውስጥ ምገባ ሰው አይደለም። ከማንም በላይ ኮንፊደንስ አለኝ። ገባ ስላላወቅኝ ትሆናለህ እንጂ በፊት ብታወቀኝ ብትሆን ኖረ ይሄን አትልም ነበር። እና ይሄንን አስብበት። አይደለም አንተ አገሪቱ በሙሉ ቢመጣ እኔን አያሳብደኝም። እኔ ደግሞ ጠብ ስላልፈለግኩኝ ነው። ኦኬ እስኪ በስነ ስርዓት እንሂድ ብዬ እናቷን ይቅርታ የጠየቅኳት። ገባህ? ጠብ ቢፈልግማ እስከ መጨረሻው ድረስ ሄድ ነበር። ኦፍኮርስ ያደረኩት ነገር እንትን አለው። ኦፍኮርስ 10 ጊዜ ብታጠፋ በስነ ስርዓት መጠየቅ ነበር። በስነ ስርዓት በህግ መጠየቅ ነበር። ኦኬ አውቃለሁ የራሴ ጥፋት እንዳለ። ይሄ ግን የራሳችን ጉዳይ ነው፣ የቤተሰብ ጉዳይ ነው። አንተን አያገባህ። ተቆርቋሪ ሆነ ሳይሆን ዘረኛ ሆነ ነው። ዘረኛ ኦፍኮርስ ዘረኛ ነህ። ዘረኛ ስልህ ግን ላይክ ሁሉም ሰው ዘረኛ ነው ወይም ዘረኛ ዘር አለ እንደ ሳይሆን ግን ያንተ ዘረኝነት የኔን ብቻ እንጂ የሌላን ሰውን አላውቅም ስለምትል ነው። የኔን ብቻ ስሙኝ ስለምትል ነው። ያለ እኔ ሌላ ሰው የለም ስለምትል ገባህ? ከዛ ለቤተሰቦች ተቆርቆረህ አይደለም ወይ የዴዚ እናት ተቆርቆረህ አይደለም ወይ ለዴዚ ተቆርቆረህ አይደለም። ለገንዘብህ ነው፣ ለዩቱብ መሸቀያ ለዩቱብ ማለት ነው እንጂ ማንም ሰው ያውቃል። ማንም ሰው ገባህ? ሽማግሌው ቆረብ፣ ስገድ፣ ቤተክርስቲያን ግባ፣ ጫማን ስቀል። አርጅታል። ምንም አታረግም። ቲክታክ የወጣቶች ነው። ኮርስ ዛሬ እንጣላለን፣ ነገ እንታረቃለን። ባዳ አይደለም። ቤተሰብ በእኛ መሀል ባትገባ ደስ ይለኛል። ዮኒ ማኛም አንተም እንትን ልበልህ። ተቆርቋሪ የአማራ ሆነህ የመጣኸው አሁን ላይ ከ2 ዓመት ነው ከ3 ዓመት በፊት የሆነ የተናገርከው ነገር አለ። ማይካድራ ላይ የተጨፈጨፉትን ላይክ ትግሬ ኦኬ በእንትን ልግለጸውና ትግሬ ነው የማይካድራን ህዝብን የጨፈጨፈው ስትል የነበረው ሰለፊ ትግሬን አልጨፈጨፈም የአማራ ፋኖ የጨፈጨፈው ስትል የከረምከው አንተ ከ2 ዓመት በፊት አሁን ደግሞ ግልብጥ ብለህ የትግራይ ህዝብ ነው ትግሬ ነው ህወሓት ነው የማይካድራ የነበረውን ህዝብን በግሪደር የጨፈለቀው በግሪደር የጠፋው ስትል በዚህ በጆሮን የሰማሁት ማለት ነው። አላልኩም ልትል ልትክዳችን አምጣና ልትክዳችን ብለህ ማለት ከአንተ ጋር መመላለስ አልፈልግም።
ስታወራ በካፍ የሚወጣ ምራቅ ጥርስን ነው የሚያክለው። እንደዚህ ትልቅ ነው። ደስ አይነት ከአንተ ጋር ማውራት የማልፈልገው አንተ ቡቱታ። ሽማግሌዋ ደግሞ አንድ ትልቅ ሴትዮ አለሽ። በየአዳራሹ ስለ ትግራዋይ ነው ግጥም የሚጽፈው። በየአዳራሹ እንደዚህ አብዚ እንደዚህ አብዚ እና ስለማን ልጻፍ? ስለ አንቺ ልጻፍ? ኦቺ አርጊት ሴትዮ አንቺ ከ4 ዓመት ነው። ኦኬ ጊዜውን አላስታውስም፣ ግን የጓደኛዬን ባል ይወደኛል እንደዚህ ስትል ነበር ብዬ ስለ አንቺና ግጥም ልጻፍ? እንደዛ ብዬ የጓደኛውን ባል የምትመኝ ነች ብዬ ልጻፍልሽ አንቺን? አሮጊት። አንዳንዶቻችሁ በቃ ከአማኑኤል ሆስፒታል የወጣችሁ ነው ትመስሉት። በአያቶቻችን እድሜ ነው ያላችሁት እናንተ። አያቶቻችን አይደለም ሶሻል ሚዲያ ላይ ሊጠቀሙ 24 ሃውርስ ቤተክርስቲያን ላይ የሚያሳልፉ። እናንቺን ምን ልበልሽ? የጓደኛዬን ባል ይፈልገኛል፣ ያፈቅረኛል፣ እሷን አያፈቅራትም። እንደዚህ ሲጋቡ ደግሞ ልታርጂ ፈለግሽ። በምን ሊያስተዳድራት ነው? በምን ሊስተዳድር ነው? በደንብ ገበናሽ ነቀዋለሁ። ግን እኔ ከመድኃኒት የሚወጡ ሰው ጋር ማውራት ስለማልፈልግ ነበር ሁሉ ጊዜ ዝም የምለው። ምክንያቱም መድኃኒት ትወጣላችሁ፣ እዚህ ጋር መጣችሁ ከልጅ ልጆቻችሁ ጋር ታሳብዱናላችሁ። እኛ ደግሞ በቃ ከእናንተ ጋር ኦኬ ምን ብለው ነው ሊሰሙ? ምንድነው የሚያወሩት ብለን እናንተ እንሰማ። እኔ ሳላውቅ ለካ ሁልሽ መድኃኒትሽን እየረሳሽ ነው እዚህ ቲክታክ ላይ የምትመጪው። መድረሽ ሼባ ይህን ቲክታክ ለወጣት ነው፣ ለቢዝነስ ነው የተዘጋጀው። ህዝብን ከህዝብ ለማፋጀት አይደለም፣ ሃይማኖት ከሃይማኖት ለማፋጀት አይደለም። ድምፅ እንሆን ነበር ለህዝባችን። ኦፍኮርስ እንሆናለን። ነገም ለህዝባችን ድምፅ እንሆናለን። ከነገ ወዲያም ለህዝባችን ድምፅ እንሆናለን። ሁሉ ጊዜ ፎሬቨር እስከ መጨረሻ ድረስ እስካለን በህይወት ለህዝባችን ድምፅ እንሆናለን። ትግራዋይ ነኝ። ማንም ሰው ያገኛል። ባንዲራ ይዤ ነው የምገባው። ላንቺ ማስረዳት አይጠበቅም። ገባሻ እናት አለም? እና እንዳንቺ የጓደኛዬን ባል ይፈልገኛል ምናምን እያልኩኝ በየስቴጁ በየቲክታኩ በየዩቲዩብ እየወጣው የጓደኛዬን ቢል ገጥም አልችልም። ኖረኛ አሳፋሪ ነው። በጣም ያሳፍራል። የጓደኛዬን ባል ይፈልገኛል በመናገር ለራሱ አንድ ኃጢአት ነው። አንድ አስነዋሪ ንግግር ነው። ኦኬ ይጅበትና በመቀጣችሁ ደግሞ እኔ ደግሞ አንድ በአንድ ቪዲዮዎችን እያመጣሁኝ ይረግጥሻል። ኦኬ የተናገርሽውን በሙሉ እያመጣው እረግጥሻለሁ። እያንዳንዱሽን ቪዲዮዎችን እያመጣው እዚህ እለቅልሻለሁ። እያብራራው ማለት ነው። እንደዚህ ሲል ነበር፣ እንደዚህ ስትል ነበር እያልኩ የሁላችሁን ቪዲዮ አለ። እማማሽሌው አገባሻ 4 ግጥም አገኘው ያልሽው ገና ለካቲት 11 ገና ስለሆነ ገና እገጥማለሁ፣ እጽፋለሁ። ህዝቤን ወደ ግጥም ዓለም ማዘውዘር ነው የምፈልገው። ዘፋኝ እንዲሆን ባህሉን ስነ ጥበቡን እንዲያሳድግ ነው የምፈልገው። ቢቻለኝማ ለእያንዳንዱን ህዝብ አንዳንድ ግጥም ለእያንዳንዱ ሰው አንዳንድ ግጥም እየሰጠው ወደ ስራ ዓለም ባስገባው ደስ ይለኛል። ብችል አቅም ቢኖረኝ ማለት ገባሻ? ፎሬቨር ለትግራይ ነው የምገጥመው። ያ ምክንያቱም ሀገሬ፣ ርስቴ፣ መሬቴ፣ ህዝቤ፣ ማንነቴ ስለሆነ ማለት ነው። እና እስከ መጨረሻ ዘፍናለሁልሽ ነው ሽማግሌ ሽሌዋ።